እዚህ ጋር ነፍሴ ሰባተኛ ሰማይ ደርሳን የተመለሰችው። ሚስጥር አለበትም ይባላል ነው ማልቸርች ነው ይባላል። እስካሁን ፈጣሪ ጊዜ ያልደረሰ ብሎን ይመለሰኝ። ሰላም ሰላም፣ ውድ ዳጊ ባቡሬ ዩቲዩብ ቻናል ተመልካቾች በሙሉ እንዴት ናችሁ? ዛሬ ባበደ ቆንጆ በሆነ ቪዲዮ መጥቻለሁ። እመኑኝ ተወዱታላችሁ። ዛሬ ይዤላችሁ የመጣሁት ቪዲዮ ምን መሰላችሁ? ቭሎግ ዘዴ ቭሎግ ይዤላችሁ መጥቻለሁ። ዋና ለማመድ ነው። ደብረ ዘይት ሄድን፣ ዋና እንለማመዳለን። ምን ያጋጥመኛል እለምዳለሁ ወይ በቀላሉ ወይስ ተስፋ ቆርጬ እመለሳለሁ? እሱን አንድ ላይ የምናየው ይሆናል። እመኑኝ ቪዲዮ ተወዱታላችሁ። ይህን ቪዲዮ ደግሞ እስከ መጨረሻው ሳታቋርጡ እስከ መጨረሻ እዩት። ኮሜንት፣ ላይክ፣ ሰብስክራይብ ማድረጋችሁን እንዳረሱ። በጣም ወዳችሁ ሌትስ ጎ እና አላችኋለሁ። አሁን ወደ ጀለሶቼ ጋር እየሄድኩኝ ነው። ትንሽ ሳላስጠብቃችሁ አልቀርም። አላቅም። እስቲ ሰፈራችን ላሳያችሁ። ግሪን ኤሪያችን ነኝ። ግሪን ኤሪያችን ፈታ ብንልበት ነው እና ያው ታውቃላችሁ እኔ ዱከም ቪዲዮች ላይ ተናግሬያለሁ። ደብረ ዘይት ነው ያሰብነው። ደብረ ዘይት ቆንጆ ቆንጆ ቦታዎች አሉ ተብለናል። እዛ ሄደን እስቲ እና ዛሬ ሻርክ ነው የሚሆነው። ይመቻችሁ። እና የምንሄድባት መኪና እቺ ነች። ትንሽ አርፍጃለሁ፣ ግን ገብቼ ጓል በልባቸው ብዬ ሰከም እያልኩ ስገባላችሁ ልክ ጀለስ ላይ ጓል ልብ ስለ ቤት ሰብሰብ ብለዋል። ሳሉ ልክ ጎደዳ ድንገት ብዬ እዚህ ጋር ማለት ነው። ምንድነው የሁሉ ሰዓት? ምንድነው የምታስረፍደኝ? ኢቲቪ እየቀረስኩ ነው፣ ብሎግ እየቀረስኩ ነው። ነገራችን ቤቱ የሁላችሁ ጓደኛዬ ቤት እንደዚህ ተዝረክርኩ። የእኔም ቤት አሳይቻችኋለሁ ቅድም እንዴት ተዝረክርኩ። ቀባኝ። በነገራችን ላይ ባለ ሀብት ጓደኛ ነው። ካልሲውም አዲስ ነው እና እንደዚህ ነው። ቶሎ ወጣ። ይህ ፌራችን ነው እና እየተጫንጨብን ነው ትንሽ። ምን ሆነ ነው? እስቲ ችግርህን አስረዳ። እንደ ሀገር ነዳጅ የለም እኮ ነዳጅ እና ምን እናደርግ? ችጋራሞች ሹፌራችን እየሰደበ ነው። እንከፍላለን። እሺ እንዳታስቡ፣ ለቪዲዮ አሁን ላይ ኦልሞስት ከዱከም እየወጣን ነው። ግን ወጣን አይባልም። ልክ ከዱከም እንደወጣን ይሄ ቦታ ነው ያለው። ይሄ ቦታ ማለት ኢንዱስትሪ ፓርክ ነው። የቻይና ኢንዱስትሪ ፓርክ ይባላል። ብዙ ሰዎች፣ ብዙ ኢትዮጵያውያን የሚሰሩበት ፓርክ ነው እና ከብዙ ቦታ እየመጡ ነው እዚህ ቦታ የሚሰሩት። በጣም ሰፊ፣ በጣም ከመጠን በላይ ሰፊ ቦታ ነው ውስጡ ተብሎ ይነገርለታል። እኔ ብዙ አልገባም እና ይሄ ነው በቃ ደብረ ዘይትንና ዱከምን የሚለየው ይሄ ፓርክ ነው። በጣም ሰፊ ፓርክ ነው። በጣም ነው ውስጡ የሚያምረው። እዚህ ጋር ፈረሶቹ ትንሽ እንትን አናሳልፍም ልጅ ነበረ። እዛ በስምምነት አለፈን። ወደ መሀል እየተጠጋን ነው። ይህ ቦታ ዝቋላ ይባላል። አይ ቲንክ ከ2 ዓመት በፊት ራሱ የመጣችሁ ይህን ቦታ ላገምቱ ትችላላችሁ። በጣም ነው የተለወጠው እና በጣም ነው ደግሞ ያማረብ። እንቀጥላለን። አይ ቲንክ ወሬ ያበዛሁባችሁ። ትንሽ ደብረ ዘይትን ላሳያችሁ ስላሰብኩኝ ነው። ቢሾፍቱን፣ አዲሷን ቢሾፍቱ ብዙዎቻችሁ ላታውቋት ስለምችሉ ትንሽ ላሳያችሁ ነው። ሮጧን ምናምን እና እዚህ ጋር ደግሞ የሆነ ቸርች አለ። በጣም የሚያምር ቸርች። አይ ቲንክ ሚስጥራዊ ቸርች ነው ይባላል። ይሄ ቸርች ማለት ነው። በደንብ አልቀረጽኩ፣ መኪናዎች ምናምን ነበሩ ነው። በጣም ሚስጥር አለበትም ይባላል። ኖርማል ቸርች ነው ይባላል።
እስካሁን የተረጋገጠ ነገር የለም። ስለሱ ቸርች የምታውቁ ንገሩኝ። ይህ ስቴዲየም ነው የቢሾፍቱ። እዚህ ጋር ተገኝተን ነበር፣ ይኸውላችሁ ተገኝተን ነበር። ማይሆን አገጫጭ ፈጣሪ ያተረፈን። ይህ የደብረ ዘይት ስቴዲየም ያለበት ነው። ከእሱ አጠገብ ደግሞ መናኸሪያ አለ። ይህ መናኸሪያው ነው ብዙ ያልታደሰው ደብረ ዘይት ላይ። አሁን መሀል ሰርክል ደርሰናል። ወደዛ የሚወስደው መንገድ ወደ አየር ኃይል ነው። ይሄ መንገድ ማለት ወደ አየር ኃይል የሚወስድ መንገድ ነው። ብዙዎቻችሁ ሰርክልን ታውቁታላችሁ። ይሄ ወደ ባቡጋያ ቀጥታ የሚወስድ መንገድ ነው። ባቡጋያ የሚወስድ መንገድ ነው ይሄ መንገድ እና ሰርክልን አይ ቲንክ አብዛኞቻችሁ በነበረው ሐውልት ነበር የምታውቋት። አሁን ሐውልቱም የለም ፈርሷል። ብቻ እየቀጠልን ነው። ኦልሬዲ እየደረስን ነው። ሆራ አርሰዲ ደርሰናል። ይህም አካባቢ ከዚህ በፊት ታውቁታላችሁ ምን አይነት ቦታ እንደነበር። አሁን ታድሶ ጸዴ ስፓት ሆኗል። አብዛኞቻችሁ ለቀረጻ ምናምን ትጠቀሙታላችሁ። የምመጡ ከሆነ ለቀረጻ ጸዴ ስፓት ነው፣ ተጠቀሙበት። አሁን ኦልሬዲ እየደረስን ነው። ይህን ዩቲዩብ ቻናል ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ጠብቁ። ያበደ ጊዜ ይኖረናል። ይመቻችሁ። ይሄ ኩሪፍቱ መግቢያ ነው። ይሄ እኛ ወደዛ አይደለም። በስተመጨረሻም ደርሰናል። ፒልከን ሎጅ ይባላል። ያበደ ስፓት ነው። በጣም ትወዱታላችሁ። በጣም ኤክሳይትድ ሆኛለሁ። እስከዋኝ እና ፋይናሊ ደርሰናል። አሁን ፒኒከል ላውንጅ ነው ደብረ ዘይት ቢሾፍቱ። ውስጡን ደግሞ አሳያችኋለሁ። ያበደ ጊዜ ቆይታ ይኖረናል። ይመቻችሁ። ተከተሉ። ምን ታስታውሳችኋለች? እዚህ አካባቢ ብዙ ጊዜ የሚመጡ ሰዎች ለመስክ ለፎቶ ሲመጡ ይህን ቦታ ይጠቀሙታል። በጣም ታዋቂ መኪኖች ናቸው። ብዙ ፎቶች ላይ ያሉ። We are here in ደብረ ዘይት። እንግዲህ ደብረ ዘይት እንገናኛለን። ያበደ ቆይታ እያሳለፍን ምኑን ትወዱታላችሁ። ይህን ቪዲዮ ደግሞ እስከ መጨረሻ ጸዴ ቪዲዮ ነው የሚሆነው። ይህን ቪዲዮ ደግሞ ይህን ቻናል ዋን ወደ ቤት ይኸውላችሁ እንዴት አባቱን እንደሚያምር በኢየሱስ ቀድሞን ወደዋል። ጀለሶች እነዛ ቪዲዮ እየሰራ ነበር። በኢየሱስ ጸዲ ነው። እዛ ጋር ሀይቅ አለ። እዚህ ጋር ደግሞ ቆንጆ ልጅ አለች እና እዚህ ጋር በጀማ የመጡ ሰዎች ነበሩና በስማ እንዴት አባታቸው ደስ እንደሚሉ ያላቸው ነገር ምናምን ጨዋታቸው እንዴት ደስ እንደሚል ቆይ ስማቸው እስኪ። በጣም ነው የሚረብሹት። እዚህ ጋር ቡና ልንጠጣ ብለን ሲኒውን ሳይ ከዛ የጣመም ተፈጥሮ ነው አለች። እሺ አልኳት። ኖርማል ነው ተፈጥሮ ነው አለች። እሺ ይኸው መጠጣት ጀመርን። ቆንጆ ቡና ያላቸው ግን ውድ ነው ጋይስ፣ ውድ ነው። በተበር ከፍዬ ቡና ትቻላል እና ብቻ በደ ቦታ ነው ቺል እያደረጉ ምናምን። ከፈለጉ ከጓደኛችሁ ከፈለጋችሁ
እኔ የመጣችሁ ፈታ የምትሉበት ስፋት ነው። ያበደ ነው። አሁን ወደ ዋና ልንገባ ነው። ሌትስ ጎ። ዛሬ እንግዲህ ለመጀመሪያ ጊዜ ልንዋኝ ነው። ትንሽ ፈርቻለሁ፣ ግን ወጣ ይመስለኛል። ያው ሀሳቤ ዛሬ ተለማመድኩ፣ ነገ ለማመዳለሁ ኦሎምፒክ ላይ ለመብቃት፣ ካልሆነም ደግሞ ትሬነር ለመሆን ነው። እስቲ ምን እናያለን፣ አብረን እንዴት ታይም እናሳልፋለን። እንዲህ ከሞትኩም በዚህ ቻይ ብለን ሰናበታችኋለሁ። አሳይልኝ ስለማንበት እና ይህን ዩቲዩብ ቻናል ደግሞ ሰብስክራይብ፣ ሼር ማድረጋችሁ እንዳትረሱ። እንግዲህ ከማየታችን በፊት በነገራችን ላይ ዋናው የማንበት ምክንያት አንደኛው ክብደት ነው እና የኦሎምፒኩም ነገር አለ እንዳትረሱት። ከዛ በፊት ግን የዋና ህጎች የዋና ህግ አለ እና እሱን አንብበን በዚህ መሰረት ነው የምንዋኘው። ዲሲፕሊን ሰው ተጠቀም። አሳያቸው፣ እነሱ እየጨፈሩ ነው። ጀለሶች አሳያቸው እነሱ እና የመጀመሪያው የመዋኘት ህጎች፣ የመጀመሪያው ህግ መዋኘት ከመጀመሩ በፊት ሻወር ይሰዱ። እንግዲህ ሻወር ልወስድ ነው። ሁለተኛው ህግ ወደ መዋኛ ገንዳ ከመግባት በፊት የህይወት አዳኞች አካባቢ መኖራቸውን ያረጋግጡ። እዛ ጋር ያለው ሰውዬ እንዳቀርተው ግን አለ መዋኘት ካልቻለ ወደ ትልቁ መዋኛ ገንዳ እንዳይሉ። ያ ማለት እዚህ ጋር ለማይችሉ ሰዎች ወደ ስምጥ ሲሆን አራተኛውና ትንሹ መዋኛ ገንዳ የሚታጠቁ ልጆች አምን ነው። ስንት ችግር የለውም። ቀስ በቀስ ደግሞ እናስረዳቸዋለን። አሁን ወደ ሻወር ምሯል እንገባ ነው። በዚህ ጋር እኮ ማሽ ማለት የሆነ ነገር ነው። ምን ማለት እኮ ለእናንተ እነግራለሁ። እንዴት እንደሞተ እንዴት ትተዋኛለህ? እሱ ያስተምረኝ እዛ ጋር ከዚህ ወደዚህ ነው። ወደዛ ነው። ሳይ ወደዛ እሱን እንዳውቀው ውሃ ምንድን ነው? አይደለም በጣም ነው እዚህ ጋር ነፍሴ ሰባተኛ ሰማይ ደርሳን የተመለሰችው። የምር እዚህ ጋር ቋርጬ ልወጣ ነበር። ቢቀርስ ቆይ እንዲህ ባይለመድስ እንዲህ የምር እዚህ ጋር በቃ ከታች ያዘኝ ማልመሰለኝ። በቃ ክንፍ ብዬ ነበር። በቃ ዋናተኛ ሆንኩ እያስብ ነበር። ከዛ እስከዚህ ድረስ መጣ። ከዛ እስከዚህ
እንዴ እንድገባ ኢየሱስ ክርስቶስ በጌታ ግባና ወደ እኩል እንግባና እሺ ያዘኛ እኔ እኮ እዛ ልታገኝ ትችላለህ የሆነ እዚህ ስገቡ ጭው ነው የሚልባችሁ ምን ነገር ይሰማችሁ እና ሳስበው ነገር ተመችቶኛል ትንሽ መቆይ ስለመሰለኝ በቃ ጀለስ ላስጋብዘው ስላሰብኩኝ እንወዳደር አልኩት እንግዲህ የእናንተ ባለው ነገር የለም ሀገሬን ለማስጠራት አሁን እናሱ ውድድር ልናደርግ ነው ቆንጆ ውድድር ቀድሞ በወጣ ማለት ነው ከዚህ ውስጥ ቀድሞ በወጣ ትንፋሽ የትንፋሽ ስራ ነው ትንፋሽ ላይ ደግሞ ይጀግና ነውና አሸንፈዋለሁ አንድ ነገር አለች አታሳውን ያሸንፋል ራሴን አቆም ሰብስክራይብ ማድረጋችሁን እንዳትረሱ ይሄን ቪዲዮ ደግሞ ሙሉን ተከታተሉት ላይክ አድርጉ ይመቻችሁ እንጀምራለን አወዳደር ሶስታችን ያንተኛ እሺ ዋን እሺ አንድ ሁለት ሶስት እንደገና እስኪ ግቡ እንደገና ሁለተኛ ነው እንዴ ያሸነፈ ምን ይቀር በሶስት ነው ስለዚህ አንድ ለባዶ እየመራችሁ ነው እሱም ቪዲዮ ላይ ቺክ ይደረግ አንድ ለባዶ እየመራ እሺ ሙሉአችንን አስገባለሽ ከሙሉ ነው የመጀመሪያው ነኝ አሸናፊ አይደለም እሱ ታያል ከዛ ምን ይጋብዛል መክሰስ ይጋብዛል እንግባና ትንሽ ሶስታችን እንድገቡ አንድ እኔና እሱ ብቻ ነን ሶስታችን አንድ ሁለት ሶስት አሸናፊ እሱ ነው አሸናፊ አለ ቪዲዮ ላይ አለ በቃ ችግር የለም እንደዛ ከሆነ እኔ ምን ቆማለሁ እንደዛ ተነጋገርንማ በደረጃ አታፋፋ ዛሬ አታፋ እኮ እንደዚህ ነው የገቡት እንደዚህና ውስጥ መሆን ትንፋሽ ራሱ ሰማይና ምድር ነው ለመጨረሻ ጊዜ ነው እኔም እንደዛው ግን ሙሉ እንትን ትንሽ እያፋፈረ ነበር እኔ ደግሞ ትንፋሽ ፒስ አውቀዋለሁ ራሴ እንደዛ እንደዚህ እንድገፍ ምናምን ስል ነበር አንተ ብሬሎ አንተ ነው ልልበደደው ሰብስክራይብ አድርጉ አንዞ ብዙ ነገር ራሴ ያዘኝሽ ተገባው ያ ማስማ እንደዚህ ነው ገባ ወደዛ ሂድ
እዛው በዛው ነው እንዴ? እንዴ ግባ እስቲ ወይ ካልሆነ ይበላ ነገር ወይ እንደዚህ ዝም ብለህ ተኛ። ና በዚህ ከተገባው ጠብቀው በዛ በኩል አንተ እንደዚህ ነው። ሰማይ ቤት እንገናኝ ፈጣሪ ጊዜ ያልደረሰ ብሎን ይመለሰኝ። በዲዮ ላይ አንተ ጠፍተህ ነበር ወደዛ ብትርቅ በቃ አይ ላይ ገራጉል ነው አሁን ልግባ እንዳሙ ምንድን ነው ውስጥ ገብቼ እየነሰረኝ ነው እየነሰረኝ አረ የነሰረ መድኃኒት የምታውቁ ከሆነ ንገሩኝ። ሰማችሁ? የነሰረ መድኃኒት የምታውቁ ከሆነ ነገር እየነሰረኝ ውስጥ ገብቼ ራሱ ስታጠብ ምናምን ይመስለኛል። ለምን እንደሆነ አላውቅም። አፍንጫ ላይ አለብኝ ነው አለብኝ አፍንጫ። ያው እንግዲህ አሁን ሁሉም ተስፋ ቆርጧል። ወደ ውጭ ተዘርባ እኔ ግን ተስፋ ለመጨረሻ ጊዜ ልሞክር። ኦልሬዲ በደንብ እየለመድኩ ባለው ትንሽ ይሻላል እና ሰዎች ካላችሁ መልመድ የምትፈልጉ ሰዎች ካላችሁ ተላክል በቀላሉ እንድትለምዱ አደርጋለሁ። ካሊኮ በቃ 3 ቀን በኋላ ኮንታክት አረለፍ ችግር የለም። ዩቲዩብ ያለው የመጨረሻ ሙከራችንን እና ደግሞ ዩቲዩብ ቻናል ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት አድርጉ። እንዴት ማግኘት እንዴት በፍጥነት መልመድ እንደሚችል ኮሜንት አድርጉ። እሺ ጋይስ አሁን ልሞክር። ከዛ እንነሳ። ከዛ እስከዚህ ነው የምመጣው። ስለዚህ በቃ እዚህ ጋር ወንድ ልጅ ቆረጠ ብዬ ጀመርኩኝ፣ ግን እዚህ ጋር አልተሳካም። ድጋሚ መሞከር ወዳለሁ እና ሁለተኛ መሞክር ነው። እና ልሞክር ነው ግን ዋና ይለመዳል፣ ግን ትንሽ ይከብዳል። ድፍረት በጣም ይፈልጋል ምናምን። እኔ እንጃ እስኪ ብቻ ለምድ ይመስለኛል። በቅርቡ እየሞከርኩ ነው ብሏል ኮሜዲያን ያሲ ነው። እኔም እየሞከርኩኝ ነው። አንድ ቀን ይሳካና እንደነገርኳችሁ የዓለምን ሪከርድ ሰብሬ አስደምማችኋለሁ።
እና ይህን ዩቲዩብ ቻናል ሰብስክራይብ፣ ላይክ፣ ሼር አድርጉ ጋይስ። ጠፍቼ ስለመጣው ትንሽ ዩቲዩብ ያዝገኛል እና ዛሬ ጥገዛ ነው። በቃ አካውንቴን አነቃቁል። በጣም ተስፋ ቆርጫለሁ። ዛሬ ደግሞ ነገ ለዛሬ በሚቀጥለው ላይ በደንብ ለምዳለሁ ብዬ ተስፋ አደርጋለሁ። ይሄ ዩቲዩብ ቻናል ይሁት እስቲ በእናትህ አይኑ ራሱ እንዴት እንዳቀላል ለእናንተ ብሎ ሰብስክራይብ፣ ላይክ፣ ሼር አድርጉልኝ። አመሰግናለሁ። ወዳችኋለሁ። ባይ። እንግዲህ አሁን ላይ ጨርሰን እየወጣን ነው። ትንሽ እረቦኛልና እረቦናል፣ አጠቃላይ እረቦናል። ቆንጆ መክሰስ ልንበላ ነው። ታውቃላችሁ ውድድር ተወዳድረን አሸንፊያለሁ። መክሰስ ልጋበዝላችሁ ነው። ይመቻችሁ። እዚህ ጋር ፊቴ በጣም ነጭ ሆኗል። ቅባትም ተቀብቼዋለሁ፣ ግን አያልቅም ለምን እንደሆነ እና እያት ሴት አታምር፣ በጣም ነው የምታምረው። ሌትስ ጎ። አሁን ወደ ዱከም እየተመለስን ነው። ዱከም ነው የምንበላው እና እዚህ ጋር አንድ ሀሳብ መጣልን። የያዝነው ሚኒባስ መኪና ነው እና የህዝብ መኪና ነው እና ለምን ሰው አንጭንም ብለን አስበን ቢዝነስ እየሰራን ያለ ምሳችን ይሆናል። ይኸው ረዳታችን ረዳት ሆኖ ሰው ጭነን ነው እስከ ዱከም ድረስ ነው። ጸዴ ገንዘብን እየሰራ ነው። እውነት ያነሳሳል፣ ስራ ለመስራት ያነሳሳል። እና በቃ በጣም የሚያምር አየር ነው ያለው ዱከም ላይ። ዱከም ታውቃላችሁ፣ በጣም ትልቅ መኪኖች ነው የሚያልፉባት። እንግዲህ ሁሉም ነገር አልቆ ዱከም ገብተናል። ብታዩ በጣም ይራበው። ስፔሻሊ እኔ በጣም ነው ይራበው። አይ ቲንክ በጣም ስለሆነ መሰለኝ በጣም ነው ይራበኝ እና ምግብ አዘናል። ምግብ እየጠበቀና ውስጥ ትንሽ ጨለም ስለሚል ሽፍት ያልቀረጽ እና እንደዛ ነው። ምን በላው ምግብ አሳያችኋለሁ። ኦልሬዲ የዛሬው ብሎግ በዚህ ተጠናቋል። ይመቻችሁ። ዩቲዩብ ቻናል እንደነገርኳችሁ ቅድምሽ ሳብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ። ይመቻችሁ። በጣም ነው የምወዳችሁ። ቀጣይ ደግሞ ባበደና ጽድት ባለ ቪዲዮ እመጣለሁ። ይመቻችሁ። ቻው። እና የበላነው ምግብ ይህን ይመስላል። በጣም ስለራበን ከግማሽ ነው የጀመርነው። ባይ